ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ወንጌል ግልጽ ነው። ወንጌል ብርሃን ነው። ወንጌል የተገለጠ ነው። የሚከደነው ግን ለጨለመባቸውና ማወቅን የድንግል ማርያም አካሏ እርግማን የሌለበት ነው። የማይነቅዝ እንጨት ብቻ መሆን አይበቃውም፣ ወርቅ ጨምርበት። ወንጌል ግልጽ ነው። ወንጌል ብርሃን ነው። ወንጌል የተገለጠ ነው። የሚከደነው ግን ለጨለመባቸውና ማወቅን ለማይፈልጉ ነው። ቅድም እንደተናገርኩት መጽሐፍ ቅዱስ ችግር የለበትም፣ ነውር የለበትም። ንጹሕ የእግዚአብሔር እስትንፋስ ነው። ፍጡር ቤዛ ሊሆን አይችልም። መልአክ ቤዛ ሊሆን አይችልም። ፍጡር ፍጡርን ማዳን አይችልም። ፍጹም ቤዛ ኢየሱስ ክርስቶስ ብቻ ነው። የድንግል ማርያም አካሏ እርግማን የሌለበት ነው። የማይነቅዝ እንጨት ብቻ መሆን አይበቃውም፣ ወርቅ ጨምርበት። ድንግል ማርያምም መመረጧ ብቻ አይደለም ያስከበራት፣ መመረጧን ተጠቅማ ንጽህና መጨመሯ ነው፣ ራሷ መስራቷ ነው። ወርቅን ከጭቃ ታስገኘዋለህ ስታነሳው፣ ወርቁ ውስጥ ግን ጭቃ የለም። ድንግል ማርያም ከተረገመ ባህሪ ስትወጣ እርግማን ጉስቁል የሆነ ባህሪ ግን አልደረሰባትም። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ መሰላል እመቤታችን ናት። የመሰላሏ ጫፍ አይምሮዋ ነው። አይምሮዋ ውስጥ ህሊናዋ ውስጥ ከእግዚአብሔር ውጭ ምንም ገብቶባት የማታውቅ እንተ ኢርእያ አይነ ንስር ዲያብሎስ ያልተመለከታት የታጠረች ገነት እጹቅት አዘቅተማ ሕይወት የታጠረች አትክልት የተገጠመች የውሃ ጉድጓድ አዘቅተማ ሕይወት የሕይወት ውሃን ያፈለቀች የታተመች የውሃ ምንጭ እመቤታችን ናት። የስርየት መክደኛው ይቅርታ የተገኘበት ድንግልና ያላት የሔዋን ድንግልና ሞት ነበር ያመጣበት። የይቅርታ ድንግልና የማን ድንግልና ይቅርታ አምጥቶልናል? ይቅርታ እኮ ክርስቶስ ነው። ምህረት ክርስቶስ ነው። ጠለ ምህረት፣ የምህረት ዝናብ፣ የምህረት ጠል፣ የምህረት ውሃ በድንጋሌ ስጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይበርዳችሁ? አይሞቃችሁ? እናንተ ኳስ ነው የሚደንቃችሁ። ሳትወልድ ድንግል ሳይወለድ አምላክ፣ ስትወልድ ድንግል ሲወለድም አምላክ፣ ከወለደች በኋላም ድንግል ከተወለደ በኋላም አምላክ። ድንግልናዋ አለመለወጡ የልጇ አምላክነት ላለመለወጡ ማስረጃ ነው ማለት ነው። ድርሰት ተረተውት። ስለዚህ ምን አለ? ተዘከረን እግዚኦ መተመጽእ በመንግስት። ጌታ ሆይ በመንግስት በመጣ ጊዜ አስበኝ፣ አሳስብልኝ አላለም። እኛ መቀባባት ስለምንወድ እንደዚህ ተሸክሞ እንደዛ ምርኩዙ ተሰብሮበት የሱ አይቶትም አያውቅም። ጌታ ይዋል እውነቱን ነው እንጂ መናገር ጌታን የዛለት ብቻ ነው ያየው። ቤተልሔም ሲወለድና ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሲያቀርቡለት አልነበረም ፈያታዊ ዜማን አለቅ። ወደ ግብፅም ሲሰደድ አላየም አልነበረም ፈያታዊ ዜማን ያዛል። ሌላውን ድርሰት ተረተውት። በቃ ሌላ ድርሰት ተረተረቱን ተወው። በቀኝም በግራም አላዩትም፣ አያውቁትም። እዛው ጋር እነሱ አመት ሲሰሩ ኖረው ወንበዴዎች ሆነው ከዛ ያኔ በሮማ መንግስት ይሰቀል ነበር ወንበዴ። በሁለት ወንበዴዎች መካከል እንዲሰቀል የሆነው ጌታ ኢየሱስ ከአመፀኞች ጋር ተቆጠረ የሚለው ትንቢት እንዲፈጸም ኢሳይያስ 53 ላይ በመዝሙረ ዳዊት ውስጥ የተጠቀሱ ትንቢቶች አሉ። በቃ እና ወንበዴዎች መካከል ተሰቀለ። እነዚህ ወንበዴዎች በልጅነቱ አገኙት፣ ጦር ተሰብሮበት ደግሞ ጦር ቀጥሎ ሰጠው ይላል። ጦሩ ሲሰበር ሕፃኑ ኢየሱስ ጦር ቀጥሎለት ጠግኖለት ሰጠው ይላል። ግፋ በለው ማለት በዚህ በውንብድና ኢየሱስ እንግዲህ በውንብድና ግፋ ብሎ
እንደውም የተሰበረ ጦር እንትን ብሎ ገጥሞ ከሰጠው እኮ ቀጥል ማለት እኮ እየወጋህ ቀጥል እንደማለት። እነዚህ ሰዎች እኮ ኢየሱስም ላይ እኮ ነው የሚዋሹት። ኢየሱስም ላይ በልጅነቱ ሰው ገደለ እኮ ነው የሚሉት። ሰው ገደለ፣ አጠፋቸው፣ ጦጣና ዝንጀሮ አደረጋቸው። በግብፅ አሁን ለምሳሌ ዘበነ የሚተርከው ትርክት መሃል አንዱ ውሃ ጠማኝ ብላ ማርያም ልትጠይቅ ስትገባ አንድ ግብፃዊ ቤት ሰራተኛ መጣ በጥፊ እንትናን ማን ነው ስሙ ዮሴፍን በጥፊ አቃጠለችዋል። ሕፃኑን ደግሞ አንስታ ፈጠፈጠችው። ኢየሱስን አንስታ ፈጠፈጠችው። ከዛ ዮሴፍ ላይ ያነሳው ሲል ማርያም እንዳታነሳው አምላክነቱን ያሳይ ዛሬ ጉድ ነው የሚፈጠረው ምናምን ብላ ቀውጢ ሆኖ ከዛ ኢየሱስ የሆነ በጣቱ እንደዚህ ነገር ሲል በሙሉ ቤት ውስጥ የነበሩ ጦጣና ዝንጀሮ ሆኖ ተቀይረው ወደ ዱር ፈረጠጡ። እንደዚህ በቀይና በጥቁር የተጻፈ ይህንኑ ይተርኩታል ማለት ተረቱን ተወ፣ ወንጌሉን አስተምር። የት ቦታ ማቴዎስ ጻፈልን? ሉቃስ ጻፈልን? ማን ጻፈልን? የት ቦታ አገኘኸው? ከሌለ ዝም ብለ ወንጌል አታስተምርም? ማን አስገደደ? ይኸውላችሁ አሁን ሰላማዊ ሰልፍ እኮ መወጣት ያለበት ሰላማዊ ሰልፍ ነው ያልኩት። ሰላማዊ ሰልፍ ከሆነ የሚወጣው እንደዚህ አይነት ተረት ላይ የሌለ ነገር አውጡልን ከምድራችን። ወጣቱ እንደውም መጠየቅ ያለበት ወጥቶ የኦርቶዶክስ አባቶቹ ተረት አስወግዱልን፣ ያልተጻፈ አታንብቡ፣ ወንጌል ይበቃናል። ዓለም የሚመራው በዚህ የመጽሐፍ ቅዱስ እውነት ነው። መጽሐፍ ቅዱስ ያስተዳድረን፣ መጽሐፍ ቅዱስ ይምራን ብሎ ነው ሰልፍ መውጣት የሚያስፈልገው። ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። አያችሁ ቤዛ መሐሎን ቢሞት ወንድሙ ቦዔዝ ለሱ ቤዛ ሆኖለታል። ስለዚህ ኢየሱስ ብቻ ቤዛ አይባልም ብላችሁ መልስ ስጡ ነው እያለ ያለው። ምክንያቱም ተርጉሟል ከዚህ በፊት ጫማም ልብስም ጨርቅም ብሎ ማለት ነው። ታዲያ እነዚህ ሰዎች እኮ በክርስቶስ አያምኑ። አንድ አዳኝ አይደለም ያላቸው፣ እልፍ አእላፋት ናቸው። ደግሞ መስቀሏን አይታ ሙድ እኮ ነው የሚይዘው እሱ። አንተ አልገባም። አይ ኦርቶዶክሳውያን አንድ ቀን አይናችሁ ሲበራ መቼ እኔ እየሳኩ ነው የነገርኳችሁ፣ እናንተ እያለቀሳችሁ ትዝ ይላችኋል። ጌታ ምስክሬ ነው። የሆነ ጊዜ ላይ አይናችሁ ሲበራ ስነግራችሁ የነበረው ነገር ሁሉ ትዝ ሲላችሁ ያኔ እኔ እየሳኩም ነው ምነግር። እግዚአብሔር ረድቶኝ የኛ ቤተክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደለም፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች፣ ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ለሁሉ አራያ ነው። ለባለ ትዳሮቹ ቤተ ክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተ ክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ማርያምን ያቃለለ ጴንጤም አይደለም፣ መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብፅዕት ይላታል። መጽሐፍ ቅዱስ ያላትን ነው።
ብጽዕት ናት፣ ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገርህ፣ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ። ገና ወደፊትም ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም።